በጣም ሁሌ የምናገረው ነው በጣም አድናቂያችሁ ነው በይበልጥ የሴቶች እናገረው ወንዶች ላይ ነው ሴቶቹ ይሄን ያህል ታሪክ እየሰሩ እናንተ ብቻችሁን የምትሰሩበት ላይ መግባባት የግድ አስፈላጊ ነው ከውዝዋዜው አኳያ ስናየው እነሱ የሚሰሩት በጣም ከባድ ውዝዋዜ ነው እናንተ እዚህ የመጀመሪያ ሙዚቃ ላይ መጣችሁ ጩቤውን በጥርሳችሁ ይዛችሁ የምትሰሩበት ቦታ ላይ የመለያየት ሙዚቃውን ያለማወቅ ነገር ይታይባችኋል የመለያየት እና ያን ነገር በጣም ማስተካከል አለባችሁ ያለበለዚያ የነሱን ስራ ይገርልባቸዋል በተረፈ እኔ ባየሁት ነገር ሁሌም እንደተደሰትኩ ነው ዛሬም ተደስቻለሁ እኔም በእናንተ ስራ ሁሉ ጊዜ እንደተደሰትኩና እንደተገረምኩ ነው በይበልጥ እኔም ሴቶቹ ላይ ምክንያቱም ወንዶቹ ደግሞ የበለጠ ማገዝ አለባችሁ እነሱን ማለት ነው አንድ ሰው ወደ ውጭ ሆኖ ወይ ከሴቶቹ ወይ ከናንተ ያለ መግባባታችሁ ማየት አለባችሁ ምክንያቱም እንደዚህ እየለፋችሁ እንደዚህ እየሰራችሁ ይሁንች እንከን ስትኖር ብራይት ሆና ነው የምትታየው ማለት ነው ስለዚህ ለኔ በጣም ጥሩ ነገር ነው